ሰሚነሽ ኪዳነ ምሕረት ሰሚነሽ ኪዳነ ምሕረት በዛልኝ አንቺ በረከት በዛልኝ አንቺ በረከት። መድኃኒት የለውም የተባለ በሽታ 15 ዓመት በሪ በሽታ ስሰቃይ ነው የነበረው። ያው እዚህ መጥቼ ለአንድ ወር እዚህ ስጸበል ቆየው። ከዛ በሁለት ምርኩዝ ነበር የምሄደው። ወደ ሽንት ቤትም ሰው ነበር ተሸክሞ የሚወስደው እና 15 ዓመት ሙሉ ስሰቃይ ቆየሁበት የሪ በሽታ። ስለተሳልኩኝ ከበሽታው ከተፈወስኩ 50 ኪሎ ዕጣን ከወረድኩበት ከባሱ ጀምሬ እዚህ ተሸክሜ እገባለሁ አልኩ። ያው ብርታቴንም ምን ያህል አቅም እንዳለኝ ለማሳወቅና ምን ያህል እንደተሻለኝ እንዳውቀው ማለት ነው። እና ስጋ ወደሙን ተቀብዬ ከበሽታው ተፈውሼ 50 ኪሎ በ54 ዓመቴ ተሸክሜ እዚህ ድረስ 3 ጊዜ 5 ጊዜ እያረፍኩኝ ይዤው ገብቻለሁ። እልበሉልኝ። እሺ እልል ብላችሁ እግዚአብሔርን አመስግኑ። ወላዲተ አምላክ ድንግል ማርያም ታሪክ የምትለውጥ ነገር የምትገለብጥ እናት ለሁላችንም ትድረስልን። እሺ እዚህ የምታዩት እህታችን አንድ ልጅ ነበረችኝ አለች። ወንድ ልጅ ነበረኝ። በመሃል ግን መውለድ ትንሽ አስቸገረኝና በፈተና ውስጥ ነበርኩኝ። ለእናቴ ለሰሚነሽ ኪዳነ ምሕረት አልቅሼ ነገርኳት። እናቴ ኪዳነ ምሕረት እንደ ዛሬው የዛሬ ዓመት ሴት ልጅ ስጭኝና ይዤ ለእጅሽ እንድመጣ ፍቀጅልኝ ብዬ ለምኛት ነበር። መንታ ልጅ ጸንሻለሁ አለች። አሁን መንታ ልጅ ጸንሻለሁ። ደስ ብሏት ነው የመጣችው። ስለቷ ሙሉ የሚሆነው ያው እንግዲህ ወልዳ ይዛ ስትመጣ ነው። እመብርሃን ትባርክልን። እልል ብላችሁ አመስግኑላት። አይዞሽ። እሺ እዚህ የምትዋት የዛሬ ዓመት ከፍቶኝ ቤትም እየፈረሰ ልጅም ሳይኖረኝ በጣም አዝኜ ነበር የምኖረው። እመቤቴን ነግሬያት ሄድኩኝ። ይኸው ዓመቱ ጉዳዮችን ፈጽማ ልጄን አሳዝና አምጥታኛለች። አመስግኑልኝ ብላለች። እላችን ድንግል ማርያምን አመስግኑላት፣ መጨረሻዋን ታሳምርልን። ከመታመሜ የተነሳ ራስሽን አጥፊ አጥፊ የሚል ስሜት በተደጋጋሚ ይመጣብኝ ነበር። ታምሯን ሰምቼ ነበረ ከውጭ የመጣሁት። እዚህ ከመጣሁ 2 ሳምንቴ ነው። ምግብ መመገብ አልችልም ነበር። አሁን ግን እግዚአብሔር ይመስገን ጾምም እየጾምኩ የገዳሙንም ምግብ እየተመገብኩ ወላዲተ አምላክ ድንግል ማርያምን እየለመንኩ በመጣው በሁለተኛው ቀን ሰሚነሽ ኪዳነ ምሕረት አድናኛለች። ለክብሯ መግለጫ 50,000 ብር አስገባለሁ። እልል ብላችሁ አመስግኑልኝ። ጤና የተመልሶ ደግሞ ወደ ስራ እንድገባ እመብርሃንን ለምኑልኝ ብላለች። እልል ብላችሁ እግዚአብሔርን አመስግኑላት። እመብርሃን ወላዲተ አምላክ ድንግል ማርያም ትጠብቅልን። የክርስትና ስሟ ወለተ ትንሣኤ ትባላለች። ብሬን ተኳሽ ነበረች። ተራራ ለተራራ ስትዋጋ እመብርሃን ወላዲተ አምላክ ድንግል ማርያም ከዚህ እሳት አውጭና ያሰበችበት ቦታ አድርሽልኝ ብዬ ለምኛት ነበር። የሰሚነሽ ኪዳነ ምሕረት ደርሳ አረብ ሀገር በሰላም ደርሳ እያገለገለች ነው። የአንድ ወር ደሞዟን 79,000 ብር አስገብታለች። ከአንድ ጥላ ሀገር ወላዲተ አምላክ ድንግል ማርያም ባለችበት ትጠብቀን። እልል ብላችሁ እግዚአብሔርን አመስግኑላቸው። የዛሬ ዓመት መተን ዝናዋን ሰምተን እመብርሃንን ለምነናት ነበር። መስማት የማይችል አንድ ሕፃን ነበረን። ሰሚነሽ ኪዳነ ምሕረት መስማት እንዲችል አድርጋልናለች። ለክብሯ መግለጫ አንድ በግ ይዘን መተናል። እልል ብላችሁ አመስግኑልን ብለዋል። ትንሽ ወደዚህ ናና ተረከብ። የዛሬ ዓመት ይህቺ ሕፃን ልጅ ኮማ ውስጥ ነበረች። ሰሚነሽ ኪዳነ ምሕረት ልጄን ከማርሽልኝ የዛሬ ዓመት ደጅሽ መጥቻ አመሰግንሻለሁ ብዬ ተስዬ ነበር። ልጄን አድናልኛለች። እልል ብላችሁ አመስግኑልኝ ብለዋል። አመስግኑላቸው። እሴተ ማርያም ወልደ ብርሃን አስካለ ጸጋ ሥላሴ ይባላሉ። ከአሜሪካ አስቡን ብለዋል። እመብርሃን ትድረስላቸው። አመስግኑላቸው። ኪዳነ ምሕረት በየዓመቱ ታሪኬን እየቀየረችልኝ ነው። 10,000 ብር በአካውንቱ አስገብቻለሁ። አመስግኑልኝ ብለዋል። እሺ እመብርሃን ትድረስልን። ለልጄ ጉዳይ ለድንግል ማርያም መጥቼ ነግሬያት ከመጀመሪያ ደሞዟ 5,000 ብር አምጥታለች። እልል ብላችሁ አመስግኑላት። እመብርሃን ትቀበልልን። አመስግኑላቸው፣ አመስግኑላቸው። እሺ የውስጤን ችግር እመብርሃን ታውቋለች። አርሲ ነው የምኖረው። እባካችሁ የአርሲ ክርስቶሳውያንን አስቧቸው።
ስለ ሃይማኖታቸው በጥይት የሚደበደቡ በሰይፍ የሚገደሉ በመከራ ውስጥ ያሉ ወገኖቻችን ናቸው። በዚህ ሰሞን ብዙዎቹ ከአርሲ እየመጡ ሰሚነሽን እየተማጸኑ ነው። ይህንን አብይ ጾም በሰላም ጨርሰው ለብርሃነ ትንሣኤው ታድርስልን። ሁላችሁም አስቧቸው፣ እግዚአብሔርን አመስግኑላቸው። ሕፃን ልጅ ስትወለድ በኦፕሬሽን ውለጂ ብለው በግድ ነበረ የሆነው። ወላዲት አምላክ ድንግል ማርያም ትባርክልሽ፣ ጤናዋን ትስጥልን፣ በማስተዋል በጥበብ ታሳድግልን። አይዞሽ እህታችን። እሺ አመስግኑላት። አንዲት ሕፃን ልጅ ጥላ ይዛ መጣለች። እሺ በጨጓራ ህመም ሰቃይ ነበር። አባቶቼ የባረኩትን ምግብ በልቼ ደህና ሆኛለሁ አመስግኑልኝ ብለዋል። አመስግኑላቸው። እመቤቴ የጠየኳትን ሁሉ ፈጽማልኛለች፣ አመስግኑልኝ። የዛሬ ዓመት ታምሜ ነበር፣ እመቤቴ ለስለቷ አብቅታኛለች፣ እልል ብላችሁ አመስግኑላቸው። እመቤቴ ስለቴን ሰምታኛለች፣ እልል ብላችሁ አመስግኑላቸው። እመቤቴ ጭንቀቴን አስወግዳልኛለች፣ ለእናንተም ትድረስላችሁ፣ እልል ብላችሁ አመስግኑላቸው። እሺ እናታችን ልጄ ውጭ ነች፣ በጸሎት አትርሱኝ ብላ 10,000 ብር ልካለች፣ መብራን ትጠብቅልን፣ እልል ብላችሁ አመስግኑላቸው። እሺ እናታችን ልጅ ታሞብኝ መብራን አድናልኛለች፣ ለክብሯ መግለጫ መገበሪያና ጥላ ይዘው መጥተዋል፣ አመስግኑላቸው። የነገርኳትን እመቤቴ ታውቃለች፣ እልል ብላችሁ አመስግኑላቸው። መጥቼ የነገርኳትን እመቤቴ ያሳካችልኝ፣ እልል ብላችሁ አመስግኑ። አቤት መታደል፣ አቤት መታደል፣ እልል ብለው አመስግን። የጠየቅኳትን እመቤቴ ፈጽማልኛለች፣ አቤት መታደል፣ አቤት መታደል። እሺ ወንድማችን ይኸውላችሁ፣ ሁሌ ነው የምነግራችሁ። አሁን ይሄ ብር ብዙ ሆኖ አይደለም እንዳለ 10 ብር ነው። ግን ልጁ ስራዬ እንድትባርክልኝ ለምኛት በየቀኑ ያጠራቀምኩት አስራት ነው አለ። በየቀኑ 5 ብርም ይሁን 10 ብር በየቀኑ ወጥቶ ሲገባ እመብርሃንን እያሰበ እመቤታችንን እየተማጸነ ያጠራቀመው ነው። የነፍሱ ዋጋት አድርግለት፣ እልል ብላችሁ አመስግኑለት። እሺ ባለቤቴ ታማ በሰንሰለት ነበረች፣ እመብርሃን ፈታልኛለች፣ ጨርሳ ትማርልኝ፣ እልል ብላችሁ አመስግኑላቸው። የዛሬ ዓመት መጥቼ ለምኛት ነበር፣ እመቤቴ ፈጽማልኛለች፣ ጧፍና ጥላ አምጥተዋል፣ እግዚአብሔርን አመስግኑላቸው። እሺ ልጄ ሳውዲ የሚባል ሀገር ሄዳ 4,000 ብር ልካለች፣ ባለችበት ትጠብቅኝ ብለዋል፣ አመስግኑላቸው። ልጄ በእግሬ አትሄድም ነበር፣ ልጄ በእግሬ አትሄድም ነበር፣ እስኪ እልል ብላችሁ አመስግኑላት። እቺ ሕፃን ልጅ በእግሯ መሄድ አትችልም ነበር፣ ለሰሚነሽ ኪዳነ ምሕረት ነግራት በእግሯ ሄዳልኛለች፣ አመስግኑልኝ ብላለች፣ እልል ብላችሁ አመስግኑ። ስንተኛ ክፍል ነህ? እዩት እንግዲህ የሶስተኛ ክፍል ልጅ ስንተኛ ነው ግን የምትወጣው? እሱ አልተነገረም። አይደለም። ሁለተኛ ስንተኛ ወጣ? ሁለተኛ ክፍል 12 ነው። እንዳትዋሽ ምላስን አውጥታል፣ ዋሽታል። እሺ ትምህርቴን እንድትገልጥልኝ መብራንን ለምኑልኝ ብሏል። በማስተዋል በጥበብ መብራን ታሳድግልን። እሺ ለእመቤታችን ተስዬ ነው መምህር ኢሳያስ። ይሄ ጤፍ ነው ካዘመሩት ላይ ያመጡት፣ ለብቻው ይቀመጥ፣ ወላዲት አምላክ ትቀበልልዎት። ጥላም ይዘው መጥተዋል። መብራንን አመስግኑላቸው። አባቴ ልኮኝ ነው ደካማ ነው ብለዋል። ባሉበትም መብራን ትጠብቅልን። ይሄ ደግሞ ብልጥ ነው። የዩኒቨርሲቲ ተፈታኝ ነበረ። መውጫ ፈተና ሲፈተን እዚህ መጥቶ ማምጣት የሚፈልገውን ነጥብ ጽፎ ለመብራን ሰጥቶ ሄደና አሁን ስለት ነው ትእዛዝ ነው ካሰብኩት በላይ ሰጣኝ፣ መብራን አሳልፋኛለች፣ አመስግኑልኝ ብለዋል። ድንግል ማርያም መጨረሻን ታሳምርልን። እሺ ስራ ማገኘ በልበነካጂ ለኔም ንገርልኝ፣ አመስግኑለት። እሺ እናቴ ታማ ተስፋ ቆርጬ ነበር፣ መብራን አድናልኛለች፣ እልል ብላችሁ አመስግኑልኝ። የዛሬ ወር ብነጥቼ መብራንን ለመሳል በቅቼ ነበር፣ መብራን ደርሳልኛለች፣ አመስግኑልኝ። ጡቴንና ወገቤን ታምሜ ነበር፣ መብራን አድናኛለች፣ እልል ብላችሁ አመስግኑላት። እሺ ይህን ምስክርነት ስሙት። እመቤቴ የማኅፀን ዕጢ ነበረብኝ፣ ልጅ አትወልጂም ብለው ሐኪሞች ከልክለውኝ ነበር። ለሰሚነሽ ኪዳነ ምሕረት ነገርኳት፣ ዕጢዬን አጥፍታ በልጅ በረከት ባርካኛለች፣ እልል ብላችሁ አመስግኑልኝ ብለዋል። እልል ብላችሁ አመስግኑላቸው። ልጄን አሞብኝ ነበር፣ የሰሚነሽ ኪዳነ ምሕረት ምራልኛለች፣ መገበሪያ ይዘው መጥተዋል፣ መብራን ትካስልን፣ አመስግኑላቸው። እሺ
አረችን ደግሞ ልል ብላችሁ አመስግኑላት። ይኸው ያመጣችሁ ጥላ ብዛቱ በቅፍ ነው እንዲህ ያመጣችሁ። ምንድነው ብዬ ስጠይቃት በብዙ ነግሪያት ብዙ ስጦታ ይዤላት መጥቻለሁ ብላለች። እልል ብላችሁ አመስግኑ። ድሮም እኮ የተደረገለት ነው ብዙ የሚያመሰግን አይደል? እናንተ ስላልደረሰላችሁ ቀንታችሁ ነው። ነገም እናንተ እንድትናገሩ እስኪ እልል ብላችሁ ድንግል ማርያምን አመስግኑ። ጣፈና ጥላ እሺ፣ የታለ ጥላው እኮ? አዎ አያችሁ፣ ያመጣችሁ ጥላው። እሺ፣ ጥላና ጧፍ አምጥታለች። እቺ ሕፃን ልጅ ወላዲተ አምላክ ድንግል ማርያም በማስተዋል በጥበብ ታሳድግልን። እመቤቴ ኪዳነ ምሕረትን አልቅሼ ነግሬያት የለመንኳትን ስለሰማችኝ ለክብሯ መግለጫ ጥላና ጧፍ አምጥተዋል። 10,000 ብር አምጥተዋል። እመብርሃን ትድረስላቸው፣ አመስግኑላቸው። እሺ ልጄ የኩላሊት ጠጠር ነበረበት፣ ኦፕሬሽን ካልተደረገ አትድንም ተብሎ ለእመብርሃን ለእናታችን ነግረን እመብርሃን ደርሳለታለች፣ ጤናውን መልሳልኛለች። አሁን አረብ ሀገር ነው ብላ 25,000 ብር ልኳል። እልል ብላችሁ አመስግኑልን። እመብርሃን ትፈውስልን። እሺ እመብርሃን ትጠብቅልን። ቤቴ ተበጥብጦ ባለቤቴ አዝመራ ትቶ 2 ዓመት ተቀምጦ ነበር። ዘንድሮ እመብርሃን ደርሳልን ለሰሚነሽ ተስለን መሬታችን ምርት ሰጥቷል ብለው መገበሪያ ይዘው መጥተዋል። አይዞት እናታችን የኔም ባይፍሰስ ማርያምን እልል ብላችሁ አመስግኑላቸው። እንግዲህ የ2 ዓመት በምን አይነት መከራ እንዳለፈ መቼስ ማሰብ ይኖርብናል አይደል? በዛ ላይ ልጄ የጦር ግንባር ነው፣ የሚረዳኝ ሰው የለም፣ በችግር ነው ያሳለፉት ብለዋል። እመብርሃን ትካስልን። እመብርሃን የሚካሱበትን ታዘጋጅላቸው፣ አመስግኑላቸው። እሺ የሚያስደንቅ ምስክርነት ነው። እስኪ እልል ብላችሁ አመስግኑ። እዚህ የምታዩት ለ8 ዓመት ያህል በትዳር ውስጥ ቆይቼ ነበር። አለመውለዴ ምክንያት ሆኖ ቤቴን ይበጠብጠው ነበረ። ለእናቴ ለሰሚነሽ ኪዳነ ምሕረት ነግሬ ገድሏን አዝዬ እመቤቴን ተማጽኛት ሄድኩ። በወንድ ልጅ ባርካኛለች። እልል ብላችሁ አመስግኑልኝ ብለዋል። ወላዲተ አምላክ ድንግል ማርያም በማስተዋል በጥበብ ታሳድግልሽ። እመብርሃን ትቅረብሽ። ሄዳችን አመስግኑላት። እዚህ የምታያቸው እናታችን ዲስክ መሸራተትና የአጥንት መሳሳት ነበረብኝ። ሰሚነሽ ኪዳነ ምሕረት ፈውሳኛለች። ለክብሯ መግለጫ ትላስገብቻለሁ። እልል ብላችሁ አመስግኑላቸው። ስለቴን ሰምታኛለች። የታመመች ልጅ አለችኝ። እመብርሃን እንድትፈታልኝ ጸልዩልኝ። እልል ብላችሁ አመስግኑልኝ። እዚህ የምታዩት ወንድማችን ለ20 ዓመት ያህል የሲጋራ ሱስ ሲጫወትብኝ ነበረ። የዛሬ ዓመት መጥቼ ለእናቴ ለእመብርሃን አንቺ አድኚ ብዬ ነግሬያት አዛኝቷ ደርሳልኛለች። ይኸው ንጹሕ ሰው አድርጋ ለደጁ አብቅታኛለች። አመስግኑልኝ ብሏል። እልል ብላችሁ አመስግኑለት። ለእሱ የደረሰች እመብርሃን ለእኛም ትድረስልን። አመስግኑላቸው። አንድ ሕፃን ልጅ ሰሚነሽ ኪዳነ ምሕረት እንድትሰጠኝ ለምኜ ነበር። በጣም ታማብኝ ነበር። ሰሚነሽ ኪዳነ ምሕረት ጤናዋን እንድትሰጠልኝ ለምኜ ይኸው የሰጠችኝን ልጅ አድናኝ ለደጁ አመጥቻለሁ ብሎ ብር በእጁ አስጨብቷል። ራሷ ትሰጣለች ብሎ የ6 ዓመት ልጅ ናት እኮ መንፈቋ ነው። ተጫዋትባት። ለዛ ነው። አዎ አመስግኑለት። ወላዲተ አምላክ ድንግል ማርያም በማስተዋል በጥበብ ታሳድግልን።